ቅዱስ አያችሁ በማንም የለም ማለት በማንም የለም ነው ሰው በስራው አይጸድቅም መልካም በመስራት ሰው ለመላክ ብሰግድ በዘመደር ድነትን ለማግኘት እያንዳንዱ የፍጥረት ሩጫ የዘላለም ሕይወትን ለማግኘት ነው ነገር ግን ትውልድ የተሳሳተው የዘላለም ሕይወት የሚገኝበትን መንገድ ኢየሱስን ክርስቶስ መቀበል አይፈልግም ስለዚህ ኢየሱስ ክርስቶስ ካላለ ኢየሱስ ክርስቶስ የሌለ ሰው በዘላለም ሞት በፍርድ ወንበር በፍርድ ቀንበር ስር ነው አያችሁ የኛን በደል የኛን ኃጢአት በአዳም ምክንያት የተቀበለውን በደል እግዚአብሔር አብ በአንድ ልጁ በኢየሱስ ክርስቶስ ላይ አኖረ ኢየሱስ ክርስቶስ ስለኛ ኃጢአት በአደባባይ ላይ ከፍ ብሎ ተሰቀለ ዕዳችንን ሰረዘ አያችሁ በሙሴ በኩል በተሰጠው ሕግ የኮርማና የአዋፋት ደም በተፈሰሰ ጊዜ ለሰው ልጅ ስርየት ይገኝ ነበረ ያለ አይዛቦች የማይሆን ስርዓት ነበረ አሁን አይሁድንም አይዛብንም እኛንም ጨምሮ ሊያድነን በቀራንዮ መስቀል ላይ እግዚአብሔር አብ አንድ ልጁን አሳልፎ ሰጠ እርሱ በተገረፈ ቁስል እኛ ተፈወስን ሌላ መዳን የሚገኝበት እውነት የለም አንድ አለ እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል በግብፃውያን እያለፈ ነበረ ሞት ወደ እስራኤል ቤት እንዳይገባ እግዚአብሔር አምላክ በግን አርደው በበግ ደም ከሞት እንዲያመልጡ ትእዛዝን ሰጠ በግብፅ አገር የነበረ ግብፃውያን ያ ያለፈ በነበረ ሞተ ሕይወታቸው ቤታቸው በሙሉ በሞት እንደተቀጣ እስራኤል እንደተረፈ አይነት አይደለም የአዲስ ኪዳን በግ የታረደልን ኢየሱስ ክርስቶስ አይዛብንም አይሁድንም ባራንም ጨዋንም የተማረውንም ያልተማረውንም የሚያድን የእግዚአብሔር በግ በአደባባይ ስለኔና ስለናንተ ኃጢአት ታርዶልናል አያችሁ በኢየሱስ ክርስቶስ ላሉት አሁን ኩነኔ የለባቸውም ይላል መጽሐፍ ቅዱስ ለምን እግዚአብሔር አብ አንድ ልጁን ለሞት አሳልፎ በመስጠት ለኃጢአታችን ሙሉ መስዋዕት ከፍሎልናል ሞት ተሸንፏል ኃጢአት ተሸንፏል ሲኦል ባዶ ቀርቷል በማን የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ እንደዝላል በእውነትና ደዌያችንን ተቀበለ ሕመማችንን ተሸክሟል ይላል ስለኛ የተገረፈ ስለ ኃጢአታችን የተገረፈ ስለ በደላችን የተሰቀለ እግዚአብሔር የደህንነታችን ተግሣጽ በእርሱ ላይ ያስቀመጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል ይታደጋል እኔ እውነት ነኝ አለ እኔ ሕይወት ነኝ አለ ሕይወት ልሰጣችሁ ነኝ የመጣሁት አለ ልፈርደን ሳይሆን ሕይወት ልሰጠን ከእግዚአብሔር ዘንድ የተሰጠልን ብቸኛ ስጦታችን ኢየሱስ ነው አያችሁ አንዳንድ ጊዜ በዚህ አደባባይ እንደዚህ ስንሰብክ ታፈዛላችሁ ትቀልዳላችሁ የትንሣኤ በዓልን ከመብላት ከመጠጣት ያለፈ ለእናንተ ትርጉም የለም ለእኔ ግን ትርጉም አለ ከዘላለም ሞት ወደ ዘላለም ሕይወት ከፍርድ ወደ ዘላለም ወደ አባቱ ቀኝ የገባሁበት ብቸኛ የፋሲካ በዓል ኢየሱስ ክርስቶስ ነው ፋሲካ ሞት የተሸነፈበት ኃጢአት የተዋረደበት የኃጢአት ደሞዝ ሞት ነውና ስለኛ ኃጢአት የሚገባንን ሞት ኢየሱስ ክርስቶስ ተቀብሎ ስለኔና ስለናንተ ኃጢአት በመስቀል ላይ ሞተ በመስቀል ላይ የተሰቀለ እኮ የተረገመ ነው በመስቀል ላይ የተሰቀለ
የተረገመ ነው። እርሱ ስለኛ የተረገመ አይደለም የሆነው፣ እርግማን ነው የሆነው። ኃጢአተኛ ሰው አይደለም የሆነው፣ ኃጢአት ሆኖ ስለ ዓለም ሁሉ ኃጢአት በመስቀል ላይ ተሰቀለልን። እግዚአብሔር አብ ኢየሱስን ከሙታን በትንሣኤ መንፈስ አስነስቷል። እንኳን ደስ አላችሁ። በዚህ ያለፋችሁ ያላችሁ ሰዎች ኢየሱስ ስለኔና ስለናንተ ኃጢአት ሙሉ መስዋዕት ከፍሏል። አሁን በኢየሱስ ጸድቃችኋል። በኢየሱስ ክርስቶስ የዘላለም ሕይወት አግኝታችኋል። ሞት ተሸንፏል። ኃጢአት ተሸንፏል። ሲኦል ባዶ ቀርቷል። ኢየሱስ ያድናል። ኢየሱስ ጌታ ነው የምንለው ኢየሱስ ጌታ ነው የምንለው መቃብሩን ባዶ አድርጎ ነው። ማይተሙን ፈቶ ነው። ወደ አባቱ ቀኝ በክብር አድርጎ ነው። ማንም ተቀብሮ የተነሳ የለም። ኢየሱስ ግን በትንሣኤ መንፈስ እግዚአብሔር አብ በኃይል አስነስቶታል። ኢየሱስ ተነስቷል። ዳግም በአምባው ፈረስ በክብር ሰረገላ ተቀምጦ ሊወስደን ይመጣል። ኢየሱስ ወዳችኋል።